አሁን ሰይጣን እብድ ውሻ ማነው ውሻ ላይ ሲያድር ውሻውን እብድ ያስብለዋል ማለት ነው። ምን አይነት መንፈስ ነው ውሻው ላይ ያደረው? የተናደደ የተቆጣ መንፈስ ነው ማለት ነው። የተናደደ የተቆጣ መንፈስ እብድ ውሻ በሚል ስም በሕክምናውም በሳይንሱም በምንም የሆነ ስም ሰጥተውት ቢኖሩም ወይም አንድና አንድ የሚገርማችሁ ሕክምናው በቃ መጠንቀቅና መጠንቀቅ ብቻ ነው የሚሉት። ከተነከሳችሁ በኋላ ደግሞ በሙቅ ውሃ ምናምን እንዲያርጎ በቀዝቃዝ በሙቅ ውሃ አድርጎ በጨው አድርጎ ማጠብ ነው። ሌላ ምንም መፍትሄ የለውም። መድኃኒት አልተገኘለትም ነው የሚሉት። ማገገሚያ እንጂ መፈወሻ የለውም። ታዲያ ይሄ ማን ነው? አያችሁ። ስለዚህ የዛር መንፈስ ሲቆጣ ውሾች ላይ፣ እንስሶች ላይ፣ ድመት ላይ፣ አይጥ ላይ ወይም ደግሞ ቀበሮች ላይ ያድርና መጥቶ ይለክፋል የቤት እንስሳቶችን አህያ፣ በግ፣ ፍየል እነዚህ ላይ ይነክሳቸውና በሽታው ይተላለፋል ወደ እንስሳት። እንስሳቶቹን ስንነካቸው ታመመ ብለው እንዲያውም አንዳንድ ጊዜ ምን ያሉ ዶክተሮች ሲናገሩ ነው የምጠይቀው ውሻው እንቅልፍ ሲለው ወይም ደግሞ ቅዝዝ ብሎ አንገቱን ሲደፋ የሆነ ነገር አንቆት ነው አጥንት ተወጥፎበት ነው ብለው አንዳንድ ሰዎች አፉን ከፍተው እንደዚህ ብለው በአፍ ውስጥ ለማየት ይሞክራሉ። ይተነፍስባቸዋል፣ ለሃጩን ይነኩታል። እጃቸው ላይ ፈለግ ካለ ቁስል ምናምን ካለ የውሻው ለሃጭ እዛ ጋር ሲነካው ይተላለፋል ይባላል። በሕክምናው ነው እንግዲህ። ግን ዞሮ ሰይጣን የሚፈልገው ምንድነው? ሰዎች እንዲለከፉ አይደለ? በለሃጭ አስመስሎ በውሃ ጽብራቂ አስመስሎ እውር እንደሚያደርግ ሁሉ መኪና በመገልበጥ አስመስሎ እግር እንደሚሰብር ሁሉ በውሻ በእብድ ውሻ ንክሻ አስመስሎ ደግሞ ሰው ይለክፋል ማለት ነው። የተቆጣ የተናደደ በተለይ ራሄሎ ቁጡ መንፈስ ነው፣ የደም መንፈስ ነች። ጫንገር የቁጡ የደም መንፈስ ነች። እነዚህ መናፍስቶች ይመለኩ ከነበረ በሬ ይታረድላቸው ከነበረ ደም የፈለገ ውሻ ማነው? ደም የፈለገ መንፈስ በውሻ ላይ አድሮ ሰው ይነክሳል። ሰው ላይ ማነው? እንስሳት ላይና ግዑዝ ነገር ላይ ካላደረ ሰው ሊጎዳ ስለማይችል መንፈስ ስለሆነ የሚያድረው ኃይል ለማግኘትም ሆነ አካል ለማግኘት ወይ እንስሳ ላይ ወይ ሰው ላይ ነው የሚያድረው። ለመግደልም ሽጉጡ ላይ ሳይሆን እጅ ላይ ነው የሚያድረው። እጁ ይተኩሳል። ዋጋ ከፍሎ ጥይት ገዝቶም ብሎ ሰው ይገላል፣ ይበቀላል። ከዛ በኋላ ደም ይፈሳል። ግብሩን አገኘ ማለት ነው። ጥይቱና ሽጉጡ ምክንያት ነው የሚሆነው ጥይቱና ሽጉጡ። ያ ሰው ግን ደሙ ፈሶ ለመንፈሱ ግብር ሆኗል ማለት ነው። የእብድ ውሻም ንክሻ ልክ እንደዛ ነው። ሌላው ደግሞ ቤት ውስጥ ባዕድ አምልኮ የሚያመልኩ ከራማ የሚያመልኩ ምናምን እናቶች አንዳንድ ጊዜ እንግዲህ ለውሻው ባይወረውሩለትም ውሻው መጥቶ ሰርቆ ሊበላ ይችላል። ለመንፈሱ የተዘጋጀውን ጓዳ ገብታ ድመትም ስጋ ልታነሳ ትችላለች። የተዘጋጀውን ለመንፈሱ መስዋዕት ተብሎ የተዘጋጀውን ሰርቆ ሊበሉ ይችላሉ። ያን ጊዜ ውሻው ይለከፋል። በመንፈሱ ለምን ነካብኝ ብሎ ውሻውን እብድ ውሻ ያደርገዋል። ከዛ ሰዎችን ይለክስ መልሶ። እንዲያውም አንዳንድ ቪዲዮዎች አንዳንድ ፊልሞች አይታችሁ ከሆነ ወይም አንዳንድ የቲክቶክም ሆነ የዩቲዩብ ቪዲዮዎች አይታችሁ ከሆነ የቤቱን ባለቤት ነከሰ፣ አላስተረፋቸውም፣ እንደዚህ አደረጋቸው፣ ተተናኮላቸው ምናምን የሚባል ነገር ከሰማችሁ ከዚህ አያልፍም። ሲቆጣ መንፈሱ ላያቸው ላይ ያለው መንፈስ ሲቆጣ እንስሳው ላይ አድሮ መጥቶ ነው እብድ በሚመስል ውሻ አድርጎ የሚያጠፋው ማለት ነው ቤተሰቦቼ። ስለዚህ እባካችሁን በተቻላችሁ መጠን በሰፈራችሁ ላይ እብድ ውሻ ካለ ብትችሉ ጸበል መርጨት ከርቀት፣ ከዛ በኋላ ወደ የሚመለከተው አካል ሄዳችሁ ማመልከት፣ ውሻው እንዲገደል ማድረግ። ሌላ ምንም መፍትሄ የለው። በሕክምናውም በጸበሉም በመንፈሳዊም ብትመጡ እብድ ውሻ በቃ የተለከፈ ነው። ግን እኔ እንዳስተምህሮቴ እኔ እንግዲህ መንፈሳዊ መምህር አይደለሁም። በተለይ ስለ መናፍስት አይደለም የማጋልጠው። 99% የእብድ ውሻ መናፍስት ናቸው። ቫይረሱ ምንም እንኳን ቫይረስ መስሎ ቢታይም ቫይረሱን ግን ያመጣው ማን ነው? ቫይረስ ሆኖ የታየው ማን ነው? ለሃጩን እስቲ ያስቡት። ብርሃንን የሚጠላ በሽታ ቫይረሱ ምን አይነት ቫይረስ ቢሆን ነው ብርሃንን ጠልቶ ተደብቆ የሚኖሩት? ለምንድን ነው? ውሃን እንዴት ይጠላል? ውሃ ሲመጣ በጣም የሚፈራው ይጨነቃል ውሻው። ያገኘውን ብረት ነገር ይነክሳል፣ ያገኘውን ነገር ይነክሳል። በቃ ምንም ነገር ያገኘውን በሙሉ መላከፍ ነው የሚወደው። ደንብሮ ሲሄድ ሲተናኮሉት ነክሶ ነው የሚሄደው። ፍርሃት ያድርበታል። ይሄ ስታዩት በተለይ መቃዠት፣ ሰውነት ትኩሳት፣ በተለይ ሰው ላይ የሚገለጡ ነገሮች እነዚህ ራስ ምታት፣ ተቅማጥና ትውከት እንደዚህ ምልክቶች ሲታዩ መመርመሩ ባይከፋም ግን ደግሞ ጸበል መጠጣቱ ደግሞ የበለጠ በጣም መልካም ነው ብዬ አስባለሁ። መንፈስ ነው። በውሻ በተለይ ሲገለጥ በጣም በህልምም በእንደዚሁ በውሻ መልክ መጥቶ ሲናከስ ካያችሁት ዛር ተቆጥቶ ነው ማለት ነው። ግብሬን አምጪ እያለ ነው። አመቴ ደርሷል፣ ወሬ ደርሷል፣ በአመት 4 3 ትገብሪልኝ ነበረ፣ ምን ነው ዘንድሮ አለፍሽኝ ይላል። እናትየዋ ከሞተች በኋላ ልጆች ጋር መጥቶ ደግሞ በህልም ሲናከስ ያሳያል።
ቡና ባያፈሉለትም እንደ ድሮ ባይካደምለትም ልጆቹን ግን በሰፈርም በጓደኞቻቸውም በየትኛው ቦታ በዝሙትም ሆነ በማንኛውም ነገር ልክስክስ በማድረግ በጫት ቃሚነት፣ በሲጋራ ጫሽነት፣ በማንኛውም አይነት ዱርዬ በሚባል ባህሪ ልጆቹን ይቀርጻቸውና ግብሩን ይቀይራል ማለት ነው። እናቶች ላይ ግን ሆኖ በነበረበት ነው የሚቀጥለው። ከሌሉ እናቶች ልጆችን ዘመኑ ባመጣው ነገር ነው ግብሩን የሚቀጥለው ማለት ነው። ይሄ ነው እንግዲህ የእብድ ውሻ ትልቁ ነገርና ስለዚህ እባካችሁን መፍትሄ ብዬ የምወስደው መጀመሪያ ጸሎት አድርጉ። እናንተን መንፈስ ከሆነ ውሻው ላይ ያለው እናንተ ጸልያችሁ ከወጣችሁ ይፈራችኋል ማለት ነው፣ ይሸሻል ማለት ነው። ስትሉት ይሄዳል። ጭራውን ቆልፎ ነው የሚሄደው። እንደገናም ደግሞ ጸበል መጠጣት፣ ጸበል መረጨት፣ ያን ውሻም ጸበል መርጨት መልመድ አለባችሁ። ነጮች በዚህ በጣም ይገርሙኛል። ምንም እንኳን ስለ ሃይማኖት ምንም ግንዛቤው ባይኖራቸውም በተቻላቸው መጠን እንስሳን ለማከምና እንዲድን ለማድረግ ከገባበት ጭቃ ውስጥ ከረመጥ ውስጥ ኮር ነገር ላይ ሲያወጡት ምናምን ሲያክሙት በርፌ ሲወጉት ይታያሉና ምንም እንኳን ባንንከባከባቸው እንስሳቶቹን ማድረግ ያለብን ግን ምንድነው ራሳችንን ጠብቀን ያን እንስሳ ቢያንስ እሱ ላይ ሆኖ እኛን ሊጎዳን የሚችል መንፈስ ካለ እኛ ላይ ያለው መንፈስ ወደ እንስሳው ሄዶ እንዳይገባ ያን እንስሳ ጸበል መርጨት ነው። እኛው ላይ ሆኖ እንኳን ታስሮ እንዲቆይ ማለት ነው። የኛው እኮ ነው ደግሞ ሄዶ እንስሳ ላይ አድሮ መልሶኛን የሚነክሰን። ደም ይፈልጋላ። ስትጣሉ ስትደባደቡ እኮ የእናንተው የገዛ መንፈሳችሁ ነው ከምትደባደቡት ሰው ጋር አደባድቦ ደማችሁ እንዲፈስ የሚፈልገው። ከዛ እናንተ እንደሚልሳል ግብሩ ነው። ስለዚህ ሲስተሞቹ ስለተለያዩ ነው እብድ ውሻ ጋር በሚለው የመጣ ነው። ውሻ ላይ ቫይረሱ ስለሚጸና ነው እንጂ ሌሎች እንስሳቶች ላይም ይሄው ቫይረስ አለ። ግን በብዛት ውሻ ላይ ይገለጣል። ያሁን ያልኳችሁ ነገር ተገልጦ ምልክቱ ይታያል ነው። እግዚአብሔር ይጠብቀን፣ ከዚህ ነገር ያውጣን። በተጨማሪ ደግሞ በአዳም ልኮ ይመለክበት የነበረበት ቤት ውስጥ ያላችሁ ሰዎች ውሻ የምታሳድጉ ካላችሁ የታሰረ በሰንሰለት የታሰረ ውሻ ሆኖ ዘመድ ሲመጣ ጎረቤት ወይም የሆነ ሰው በራንኳክቶ ሲገባ ድብልቅልቅ አጎ የሚጮህ ቀውጥ የሚያደርግ ውሻ ካለ በዛው በታሰረበት ጸበል መርጨት ልመዱ። ቦታው ላይ ጸበል እርጩ፣ እንዳይለከፍ ውሻው የተለከፈ እንኳን እንዳይሆን። በኃይለኝነት ውስጥ የገባ ሌላ ኃይል ይኖራል። ኧረ እሱ ተናካሽ ነው፣ ኃይለኛ ነው እና በዚህ አይነካ ምናምን ይላሉ። አንዳንድ ግቢ ስትገቡ ውሻ በጣም ነው የምፈራው። አንዳንድ ግቢ ስትገቡ ምን ይሏቸዋል? አይ አይነካም ችግር የለውም በዚህ ይለፍ ይላሉ። ከዛ ውሻው እያለ ይከተላል፣ እያለ ከኋላ እያሸተተ ይመጣል። እኔም እንግዲህ ታዝቤዋለሁ ስለምፈራው ማለት ነው። እና ግን ከኋላንም ፈሪ ስለሆነ ከፊት አይመጣም፣ ከኋላ ነው። ድንገት ሊነክሳችሁ ስለሚችል ምን እዛ ግቢ ምን እንዳለ ምን እንደለመደ ስለማታውቁ ምን እንደሚቀርብለት ስለማታውቁ ራሳችሁን ጠብቃችሁ መጓዝ ያስፈልጋል ብዬ ነው የማስበው። ሰላም ሁኑ። አመሰግናለሁ። እግዚአብሔር አክብርልኝ። በቀጣይ ደግሞ በ245ኛ 55ኛ ላይ እንገናኛለን። ሰላም ሁኑ።